የውድ ጫማ ባለቤት መኪናም እንደ ባሪ ክፉ ነው መሰለኝ። እባክሽ ይልኝ ለራሴ መካኒካ ደውዬ ስልክ አላነሳም ብለውኛል። ያዝቲ ምን ልታደርጊ ነው? ወረቀት ላይ እንደመጻፍ ቀላል ነገር እንዳይመስልሽ። አንዳንዴ ትልልቅ ነገሮች የሚቆሙት በትናንሽ ምሽቶች ነው። ልክ እንዳንተ። ምን ማለትሽ ነው? እስቲ ግባና ሞክረው። እንደሷስ ማናለች ላይላወስ ልቤን በፍቅር አስራል ውበት ከቁም ነገር አሟልቶ ሰጥቷታል። አጀብ ጉር ነው የሷ ምን ይወጣላታል። እንዴት ይሄ ልታውቂ ቻልሽ? ተማሪ ነኝ ያልኩህ እንጂ ምን እንደምማር እኮ አልጠየከኝም። የሜካኒካል ኢንጂነሪንግ ተማሪ ነኝ። ቅድም ለተናገርኩት ይቅርታ። ህይወት ሁሌም ውጣ ስለሆነችብኝ ነው የሰው ልጅ ክብር መስጠት የረሳሁት። ገንዘብ ካልሲል እንጂ እኮ ማንነትን አይቀይረው። እኔ ባልነው ኖሮ በዚህ ውድ ጫማ ያሁሉ ኪሎ ሜትሮችን ትጓዝ ነበር። ምን ለመናገር ትልቅ ትምህርት ነው የሰጠሽ። ስምሽን ማወቅ እችላለሁ? ማያ እባላለሁ። አሁን ሂድ፣ የጠፋብህን ጊዜ ተካው። አንድ ጥያቄ ማያ፣ ቅድም ጫማ ውስጥ ያለው ሰውዬ ባዶ ነው ብለሽኝ ነበር። አሁን ቢያንስ መስታወቱን ሰብረክብታል። ከዚህ በኋላ በጫማዬ ሳይሆን በራሴ መንገድ እራመዳለሁ። መልካም መንገድ። ያውም በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ። አግኝቼ ስለይ ጠፋረ ማመዴ ግቢ እንጂ ቢያንስ ልሸኝሽ፣ ፀሐዩ በጣም ይበረታል። አመሰግናለሁ። ሸኝ ግን ቤት አያደርስም ይባላል። ወደድኩሽ ብል ይሆናል ለሰሚ አንዴ ጠብቂኝ እንጂ እንዴ ምን ማለት ነው? ብሸኝሽ አይሻልም? መኪናው እኮ በሰከንድ ነው የሚያደርስሽ። ማለት የፈለኩት ሰው የሚደርሰው በራሱ ጥረትና በራሱ እግር ነው። አንተ አሁን በምቾት ብታደርሰኝ እኮ ነገ ፀሐዩ ሲመጣ ካጠገብ የለህም። የለመድኩት የእግር ጉዞ ደግሞ ሁሌም ከኔ ጋራ ነው የሚሆነው። ሽኝት ለጊዜው ነው፣ እውነተኛ ማንነት ግን ለብቻ የሚጓዝ መንገድ ነው። ታውቂያለሽ፣ ቅድም ጫማዬ ስነክ የተናደድኩት ጫማዬ ስለቆሸሻል ነበር። ታዲያ ምን ስለሆነ ነው? ሰዎች እንዲያከብሩኝ ስለምፈልግ ነው። አንቺ ግን ዛሬ ባዶ ሰው መሆኔን አሳየሽ። ሰው እኮ ባዶ የሚሆነው የሌሎችን ክብር ሲቀንስ ነው። አንተን ትልቅ የሚያደርግህ መኪናክ ሳይሆን ያንን መኪና ቁመክ ለጠፋችው ወረቀት የምትሰጠው ቦታ ነው። ህይወት እኮ እንደ ኢንጂነሪንግ ናት። ትንሿ ቮልት ከሌለች ትልቁ ሞተር አይሰራም። የሰው ልጅ ትትና ደግሞ ትልቁ ቮልት ነው። እውነትሽን ነው። አሁን ከመኪናዬ ይልቅ ንግግርሽ ውስጥ ሰላም አገኘሁ። ቢያንስ እስከ መጋጠሚያው ድረስ አብረን እንጓዝ ፍቀጂልኝ። እንደ ሽኝ ሳይሆን እንደ ሁለት መንገደኞች። እሺ አሁን መነጋገር ጀመረም ማለት ነው። መሪ ላይ ሳይሆን ሰውነት ላይ ከተቀመጥክ አብረን መሄድ እንችላለን። እንዳጠለኝ እባክህ መሪ እንዳጠለኝ ፈልጊው አይደለም። መሊ ይህን ቀን እንዴት እንደፈራሁት ብታውቅ። ግን አልቻልኩም። እምቢ ብልም አቅም አጣሁ። ቤተሰቦቼ ህይወቴን ለሌላ ሰው ወሰኑት። ምንድነው ያስፈው? ቤተሰቦችሽ? ያ የፈራሁት ነገር ነው? እባክሽ አትንገሪ። ዝም ብለሽ ቀልድ ነው በይኝ። ይሄን ለመስማት ዝግጁ አይደለሁም። አልቻልኩም መሊ። ቤተሰቦቼን መቋቋም አልቻልኩም። ያለ ፍላጎቴ ያለ ፍቃድ ለሌላ ሰው ሊድሩኝ ነው። ይሄው የሰርጌ ካርድ። ለካ ፍቅር ብቻውን አቅም የለውም። ከጽጋ ቤት ጀምረን አብረን አድገን የወደፊቱን ስናልም መጨረሻችን የሰው እጅ ላይ መውደቅ ነበረ። መለያየት ማን ነበረን ቃል ኪዳናችን? እኔ አሁንም ያቺው የልጅነት ፍቅርክ ነኝ። ልቤ ካንተ ጋር ነው የሚቀረው። ግን ይሄ የማህበረሰብ የቤተሰብ ጉዳይ ነው። እንዲያኖሩን እንጂ እንድንኖር አልፈቀድም። አካሌን ነጠቁ። እንዳጠለኝ እባክህ መሪ እንዳጠለኝ ፈልጊው አይደለም። ጎበሌ ሰርግሽ ላይ ጠሬው ነሶኛል። እና ያ ሁሉ ልማችን ቀረ ማለት ነው። እንግዲህ የተጻፈልን ይሄ መሪ እንዳትጠብቃል።
ማያ አንድ ነገር ብቻ ንገሪኝ። የሰርግሽ ቀን በዛ አዳራሽ ውስጥ ማን ተብዬ ልምጣ? ማን ተብዬ ልምጣና ባትሰጠኝ ከሸረሸጋ አብሯት ንገሪኛ፣ ዝም አትበይ። ማን ተብዬ ልምጣ? ፍቅረኛሽ? ያጣሽው ባልሽ ወይስ ህልምሽ? አብሮ አደግ ወዳጅ ብለና። ምክንያቱም ከዚህ በላይ ክብር ያለው ስም ላንተ የለኝም። But you're too